አለው አለውና ሲዘፈን ባገር ይባባ ገርኛ ማን ሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ጻፈበት ልጅ ማኬ ሸገሩ የልቡ ደረሰ ታዋቂው የኢትዮጵያ ሂፕ ሆፕ አርቲስት ልጅ ሚካኤል ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞዎቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው አጋርቷል። አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታቷቸዋል። በተቃራኒው አርቲስቱ በሱ የሥራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪው ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱ ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ የአርቲስቱ ንግግር በኢትዮጵያ የሂፕ ሆፕ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮቹ ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። አድማጭ ተመልካቾቻችን እናንተስ በልጅ ሚካኤል አስተያየት ላይ ምን ሐሳብ አላችሁ? ፔጃችንን ላይክ ሼር በማድረግ አለው አለውና ሲዘፈን ባገር ይባባ ገርኛ ማን ሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ጻፈበት ልጅ ማኬ ሸገሩ የልቡ ደረሰ